ውድ ቤተሰብ በአዲስ ቪዲዮ መጥቼላችኋለሁ። ኢንሻአላህ ዛሬ ቪዲዮ አብረሽና ስሙያ ናቸው። አብረሽና ስሙያ መተናል። አብረሽም ከርደው ዛሬ ከእናቱ ጋር በስንት ጊዜ በኋላ ሲገናኙ የነበራቸውን ነገር በጣም ደስ ይል ነበር። አብረሽን ከርደው እኔ እናቴ ጋር ደግሞ በቀለን ያላት ነገር ልዩ ነው። ከልጆች ሁሉ አታውቁት ነገር ዛሬ ልንገራቸው ምናምን ብሎ ጀምረዋል። ይህም ደግሞ እሱ ደግሞ እኔ እናቴ ልክ እንደ ሴት አዲስ አበባ ከመጣሁ በኋላ ያዛም ያለው ማረገላት ነገር እንክብካቤ ልክ እንደ ሴት ነበር። ለዛ ስለሆነ እናቴ ለእኔ ልዩ ፍቅር አላት ምናምን ብሎ በማለት ገልጠዋል። እሳቸውም ደግሞ ልክ ሲመጡ ጊዜ እውነት አብረሽዬ ምናምን በማለት ያላቸውን ነገር በጣም ደስ ይል ነበር። እናትና ልጅ ተገናኝተው ያኔ ሁላቸውም እናታችን ስታገኙ ያኔ ልዩ ስሜት ያለው የእናት ክብል እናቶች። ስሙያ ደግሞ ዛሬ ሐዋሳ ላይ ነው። ኧረ ምንድን ነው ሐዋሳ ነው መሰለኝ። እዛ ሄዳ ሀረር ማለት ይቅርታ ሶሪ ሀረር ሄዳ ምክር ደግሞ እዛ ያኔ እንደነገርኳችሁ በቃ ረቢስ ምልክ ጮኸቷ ሰይዱ ምናምን ያለች እኔ በጣም ነው የገረመኝ። ደግሞ ሰይድ ፍለጋ አፈላልጉልኝ ብላለች። ሰይድን ፈልጓት ሰይድ ፍለጋም ከዱም ተራዋ የተንከራተተች ነው። እሷ ጎንደር ሆኖ እኔ እኮ ምን አይነት ድራም እንደምሰራ ሰይድ ምን አይነት ግፍ እንደምሰራበት እኔ አላውቅም። ስሙያ ተይ የልጆች አባት ነው፣ በኋላ ይቆጭሻል። እንደዚህ ጥሩ አይደለም። ተይ ቢያንስ እንኳን በነበራችሁ ሰዓት ጥሩ ጊዜ ያሳለፋችሁ ይመስለኛል። በአንድ ሰው የመጣ እንደዚህ ማሰቃየት አግባብ አይመስልም። እሱ ጎንደር ሲሆን አንቺ ደግሞ ወደ አዲስ መለሰ ደግሞ ወደ ሀረር መምጣት እኔ አላቅም። በጣም ከባድ ነው። እኔ ዛሬ ቪዲዮ ይመስላል ያለውን ነገር ተመልሰን አብረን እናያለን። አብራችን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኛ ጋር አልሐምዱሊላህ ሰላም ነን። እንዴት ነው ኢድ የወጣበት ወይ ዋዜማ ነው? ዋዜማ ይዋ ማሻአላ ተባረከና። እንዴት ነው ስራ ድካም እንዴት ነበር? የበረታችሁ ነው? ኢንሻአላህ ያበረታችሁ። ሸዋልም ቀደሙ ጥሩ ዋና አጀሩ የምናገኝበት 6 ቀኑ ነው። በርቱ ጠንክሩ ውድ ሙስሊም እህቶቼ በርቱ ማለት ነው። ኢንሻአላህ ቀደሙ እንግዲህ ዛሬ ድካም እንዴት ይዟችኋል? ኧረ ብስም በቃ ሰውነት ስራ ላይ ሆናችሁ ዛሬ ቀን በዋዜማው በጣም ነው የሚደክመው እና ቀደሙ አንዳንድ ሰውም ጥያቄ ይመጣል ምናምን በቃ የራሳችን ጊዜ አንሰጥም። ለዛ ስለሆነ ኢንሻአላህ ዋናው ነገር ሰው ልጅ የትም ሆኖ የትም ዋና መስራቱም ጤና ነው። ጤናችን አላህ ሱብሃነሁ ወተዓላ ይጠብቅልን። ጉልበታችን፣ ገንዘባችን፣ ሁሉም ነገር አላህ ሱብሃነሁ ወተዓላ ይጠብቅልን እያልኩ የዛሬ ቀደሙ ርዕሴ ልቀጥም ነው። እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ የማን ቤት አዲስ የሆናችሁ ኮሜንት አስቀምጡልኝ። በቅንነት እኔ እመለሳለሁ ኢንሻአላህ ብለን ያይ ማለት ነው። እና ውድ ቤተሰቦች የዛሬ ቪዲዮ ብዙዬ አብረሽን እናቱ ይዛ ስትመጣለት የነበረውን ድባብ በጣም ደስ ይል ነበር። እሳቸውም ደግሞ በጣም በቅቅፍ አድርገው ምናምን በቃ ከተገናኙ በጣም ረጅም ጊዜ ነው መሰለኝ ቆይተዋል። እንዲሁም የነጢ ሰርግ ገና እኮ ነበር። ነጢ ካገባት ስንት ጊዜው ነው? እና አያቸው እኛ ስንት ቤተሰቦቻችን በጣም የገረመኝ የኛ ቤተሰቦቻችን ስንት አመት ሳናያቸው በናፍቆት ተቃጥለን እሱ ደግሞ ቀደም ካያቸው ትንሽ ጊዜ ነው፣ ግን ረጅም ሰዓት ነው በማባል በጣም ቢሆን በቃ ቅፍቅፍ ተብለው ምናምን እሳቸው በቃ ያሱ ያለውን ልዩ አብረሽም ደግሞ እኔ ለእናቴ ከልጆቿ ሁሉ ልዩ ነገር ነው ያላት ምናምን ብለዋል። እናት ከልጇ ታበላልጣለች መሰለኝ ታበላልጣለች መሰለኝ፣ ግን የመጀመሪያ ቦታ የሚሰጠው የመጀመሪያ ልጅ ነው ይባላል። ከዛ በኋላ ደግሞ ያኔ የእናቱ ያለ ነው ያኔ ወንድ ልጅ እሱም እየመለሰ ነበር ካገባ በኋላ ምናምን። እውነት እኮ ለምንድን ነው እኔ በጣም የሚገርመኝ ማለት ነው። ብዙ ትዳሮች ብዙ ወንዶች ሴት ካገባን በኋላ እናታችን አባታችን ከስንት አንዳንዱ አላህ የባረከው በቃ በጣም የእናቴ ውለታ አለብኝ ብሎ የሚያስብ ነው ሰው እንጂ ሁሉም በጓዳው ቤቱ ነው የሚንደፋደፈው። ነገሩ አንዳንድ ባይሞላም ቢሆን ወላጆች እና ወላጆች ባንሰጣቸውም ቢሆን በቃ ባንሰጣቸውም ደውለን ራሱ ጤንነታቸውን መጠየቅ
አለብን ማለት ነው። ሙሉ በሙሉ ካገባን በኋላ በተለይ ልጅ ከመጣ በኋላ ጥፍት ነው የምንለው። ጥፍት በቃ የራሳችን ጓዳ አይሞላም። የልጅም የምን እያልን አይደለም የራሳችን ማናችን አምሳሌ ሴቶች በተለይ ሴቶች ወንዶቹ መቼም አያውቁትም። የእናትን ውለት እርግጠኛ ነው የሚያውቁት። ለምን ዋና አንደኛው ፓርቱ ምን አይነት መጡ ስቃዩ 9 ወር ሙሉ ስብሃንአላህ ሁላ ያለህን ታምር ይሄ ነገር ስለማያውቁት በቃ ከወለዱ በኋላ ብቻ ልጁ ከተወለደ በኋላ የልጃቸው ያላቸውን ነገር ወይ የሆነ ሲወድቅ ወይ ደግሞ ነገር በቃ የሆነ ነገር ሲሰማው በታመመ ሰዓት ያ ስሜት ነው የአባቶች የሚሰማቸው እንጂ ያ ሌላ ፓርቱ እንዳለ ለእናቶች ነው። ለዛ ስለሆነ ሴቶች እናታቸው ቀደሙ ወይኔ እናቴ ውሌታ እኔ ከወለድኩ በኋላ ነው ያየሁት፣ እኔ ከወለድኩ በኋላ ነው በቃ ምናምን ትላላቸው። ማንም አምሳሌ የልዶ ራሱ ያለች ነበር ለከኛም እንደዚህ ሆነች ነው ያሳደግሽ ምናምን በቃ በጣም አይቼዋለሁ እናቴ ውሌት ምናምን ያለች ነበር። ማንም ሰው የመጀመሪያ ስትወልድ እናቱ ነው የሚያስታውስ። ከዛ በኋላስ ልክ ሱብሃንአላህ ልክ ልጃችን በዳዴ መሄድ ሲጀምር ወይም ደግሞ በእግር ምናምን መሄድ ሲጀምር ያ ምክር ደግሞ ያ ሁሉ ወይ ኦልሬዲ 1 አመት 2 አመት ከሞላ በኋላ መጡም ሁሉም ነገር ያ የእናታችን ያን ውሌታ ሁሉም ነገር አላህ ሱብሃነሁ ወተዓላ የሚያስረሳ ነገር አለ መስለኝ እንዳለ እንረሳዋለን። ይህ እናት የሆናችሁ ሁላችሁም እርግጠኛ ነኝ ልክ አይደለሁ። እስቲ ኮሜንት ላይ አስቀምጡልኝ። የምን እንረሳዋለን እርግዝናው መጡም ያ የእናታችን ያለው ሁሉም ነገር ያስረሳናል። ምክንያቱም ደግሞ ሱብሃንአላህ ምንድነው ሁሉም ነገር ቢይዝ ጭንቅላታችን ጋር ማን ጋር ነው የሚያደርገው? ልጆቻችን ጋር ነው። በቃ ልጅ ምን ሆነ ምን ወደቀ ወይ ምን ነካ ወይ በቃ ምናምን በቃ ብዙ ነገር አህላስ እንዳለ ሁሉም ነገር አስተው ወደ ልጃችን ጋር ነው ትኩረት የምናደርገው ማለት ነው። እና ኢንሻአላህ እናቶች ስለዚህ ወይም ዶቶቼ ካገባን በኋላ እናትን በተለይ እናት አባት እንዳተው ባለን ታይም አስተካክለን ምን ብለን በመጠየቅ ካልተመቸን ወይ ደግሞ ቤታችን በማምጣት ደውለን ራሱ በቃ በማስተካከል እንደዚህ እንጠይቃቸው ለማለት እወዳለሁ። ክብር ለእናቶች። ለምን አብርሻን የእናቴን ልዩ ነገር አለኝ ሲል ነው። ሁሉም ሰው የእናቱ አንደኛ ነው። ለእናቷ አንበሳ ነው። ለእናታችን ጀግና ነን እኛ ሁላችንም ማለት ነው። የሁላችንም እናቶች ግን በቃ እንዳለው ማብረሽ ነበር ያኔ በቃ እኔ አምሳሌ እናንተ አንዳችሁ ለእናታችሁ በምታደርጉት ነገር እሷ እንደዚህ ያደረገች ብለን በቃ የእናታችን ለማድረግ የበለጠ መቅናት መወዳደር አለብን እንጂ እናት ለሁሉም ልጇ አንድ ናት ማለት ነው። ግን እኛ ልጆች በምናደርጋቸው ነገር የእናቶች ልባችን የፈቀደውን እናድርግ። የዛሬ መልእክት ይሄ ይመስላል። ከወዳችሁት ላይክ ሼር አድርጉልኝ። ኢንሻአላህ ቀጥሎ ደግሞ ሰሞያን ደግሞ ሰሞያ ሰይዱ ወይኔ አጠራሩ አይኔ አጠራሩ ጎንደር ከተሰማ ብላ እኮ ወላሂ ልጅ እኮ ገደለችው። ወይኔ ሰሞያ በሰይዱ በቃ ድራማ ነው የሰራች ማለት እችላለሁ። እኔ ገደለችው ማለት እችላለሁ። በቃ ድራማ እርግጠኛ ነኝ ወይ ድራማ ትክክለኛ በቃ ተከታታይ ቤቶች ብላ የሆነ ስያሜ የሆነ ነገር አልሰጠችውም እንጂ ድራማ የሰራችበት ነው። ሰይዱ እንግዳው ሳላህ ብርሳት ጥናቱ ውስጥ ስለዚህ ማለት አሁን ደግሞ ተራዋ አፈላልጉልኝ ያለች ነው። ሰው ፈልጉላት ያላገጠችበትም ይሁን ምንም ይሁን በጣም እኔ እንጃ እኔ ጎበዝ ናት ብዬ አስባለሁ። በቃ ሴት ጀግና ብዬ በቃ ምን ልበላት የስሞያ ጎበዝ ናት። በቃ በደንብ ነው ያደከመችው። የምረው ይሄ ትክክለኛው ነገር ከሆነ እኔ ድራማ ካልሆነ ትክክለኛ እቺ ስሞያ እንደዚህ ያደረገችው ነገር ከሆነ የምር ጎበዝ ናት። በቃ ከምር በቃ እስከመጨረስ ጥግ ነው። ከነው አላማው ያሳካች ነው። ያንዳንዱ አስብ ውስጥ ሰይዱ ከሷ የተንከራተተ ያለችበት ቦታ ሁሉ ይሄደ እሱም ተስፋ ለመቁረጡ እሷም ደግሞ ከአንድ ቦታ መቀየሯ ልጅ ሁሉ ሳታሳይ ከዶም ልጆቿ አልሐምዱሊላህ አንዴ እንኳን ዛሬ በደንብ በቪዲዮ እንዳያችሁት በደንብ ትታያለች። ትንሿናት ማትታየው እንጂ ጎበዝ ናት። አስቡ እስቲ ልጅ ይዛ እንኳን አንድ ልጅ ራሱ እኮ ይከብዳል። አንድ ቦታ ለመዘዋወር ልጅ ከባድ ነው። ስለዚህ አስቡ እስቲ ሰው 2 ልጆች ይዛ እቃ ይዛ ምን ብላ በስግደት አንድ ቦታ ሄደች። ሀገር ሄዳ ራሱ አላረፈችም። አንዴ ጎንደር፣ አንዴ አዲስ አበባ፣ አንዴ ሐዋሳ። አስቡ ሐዋሳ ጭራሽ ብላ የጅቦቹ ሀገር ከቻለች ድሬ ማለት ነው። ድሬ የጅቦቹ ሀገር
በቃ ሄዳ እሷም ደግሞ እነሱ ጋር ደግሞ እዚህ ቦታ ነው መተው ነው የተዝናኑ ነበረ ብላ እዛ ቦታ ላይ ሄዳ እንዳያችሁትን እሷም ደግሞ በዛ ሰዓት ደግሞ በቃ ያኔ ካዩ ፏ ብላ ዝነጥ ብላ ያን ምጮህ እንደነበረ እሷም ደግሞ ሰይዶ ያለች ጮኸች ማለት ነው። በጣም እልከኛ ግን ጎበዝ ናት። በቃ አሁን አንዳንድ ሰው ይሁን በቃ ተስፋ ይቆርጣል እኮ ኦልሬዲ እንኳን በአንድ ቦታው ይቀመጣል። ወደዚህ እንኳን እሱ ለማናደድ ወደዚህ ወደ መሽከረር ሳይሆን በአንድ ቦታ ይቀመጣል። በቃ ሰው ኦልሬዲ በቃ ዩቲዩብ የሚሰራች ነው። በዛውም ደግሞ ሰይዱ በጣም እያስለፋችሁ ነው፣ በጣም ያስደከሞች ነው። እና እኔ የምለውን ሱመያ ተይ፣ የልጆች አባት ነው። ቢያንስ በቃ ላይ በነበራችሁ ጥሩ ጊዜ ነበራችሁ፣ ደስ ትሉ ነበር። ባለፈ አንቺ ብለሽ ነበር በረመዳን ኢድ ቀን እኛ ቤት መቶ ማያፈጥር የለም መቶ ሲያፈጥሩ ሲበሉ በቃ በጣም ነው ልብ የሚረካ ነበር፣ ደስ ይለኝ ነበር፣ ምሰራው ምግብ ይጣፍጥልኝ ነበር ምናምን ብለሻል። አስቡ ውስጥ ያ ሁሉ ጥሩ ጊዜ ያሳልፋችኋል። አልሐምዱሊላህ። ግን አሁንም ቢሆን የልጆች አባት ነው። ተዩ ነው እናንተም ብልዋት። ከባድ ነው፣ እውነት ከባድ ነው። ዞሮ ዞሮ ወይ እነዚህ ልጅ አንድ ላይ ሊሆኑ ይችላል። ነገ ወልደው እንኳን ልጆቹ ራሱ እኮ የአንዳንዱ ቪዲዮ እኮ ያዩታል ኦልሬዲ በቃ እና ያዩታል። መቼም ይሄ ቪዲዮ ይሄ ሚዲያ አንዳንዳችን ታሪካችን ወጥቶ እዛ ጋር እስከተቀመጠ ድረስ በቃ የልጅ ልጅ ነው የሚያየው አይደለም። ሱመያ ልጆች የልጇ ልጆች ነው የሚያዩት ማለት ነው። ስለዚህ ሱመያ አሁን ደግሞ በተራ ሰይዱ አፈላልጎልኝ ብላ ያለገጠችበትም ይሁን የዘፈነችበትም ይሁን የተጫወተችበትም ይሁን ምን እንዳረገች እኔ ግራ ገብቶኛል። እኔ ጀስት ይመልሱልኝ ምን እንዳረገች አላቅም። ግን ራሷ ተራዋ ማለት ነው ፈልጉልኝ ብላ ሰይዱ ይው ያለቀሰች ምን ያለች ነው። በቃ ድራማ ነው የምትሰራበት ማለት ነው። እና ጥሩ አይደለም ጭራሽ። የሀዩ በረኪና ጭራሽ ሰው ያወፍራታል እንጂ ብትጠጣው ምንም አይላትም። አሁን እንዲ በረኪና ራስ ተዋህደዋታል። በረኪና አምጡልኝ በረኪና ገዝቶ እንዲ አስቡ እስቲ እንዴ። ሰይዱ አንድ እንዴት ትልቅ ሊትርና አንዳንድ ሊትር ሁለት ሊትር በአንድ ገዝቶ ነው የሰጣት። ባለፈ እሷም እንደዚህ አራት እንዴ በየመንገድ ደግሞ የበረኪና ፋብሪካ ልትከፍት ነው መሰለኝ። ካዩ ገዝታ በቃ ማጠራቀም ነው። ከዛ በኋላ አንድ ቀን ደግሞ ይለይላታል። ገርመኝ እሱ ነው። በስንት ነገር እያለ ከተሉ ብሎ የሚቀናት በረኪና ነው። ካዩም ያኔ በረኪና እጠጣለሁ ካይና እዛ ሄደ ቀረህብኝ ምን የሆንክ ነው ምናምን እያለች ብቻ ከባድ ነው በቃ። እና ከዚህ ሁሉ አልሐምዱሊላህ እኛ እስልምናችን ትልቅ ነው። እልህ መያዝ ጥሩ አይደለም ማለት ሱመያ እስከ መጨረሻ ነው። እውነት ሰርተሻል፣ በቃ ጎበዝ ነሽ፣ ትችያለሽ፣ ሁሉም ሰው ብሎሻል። ግን እስልምናችን አልሐምዱሊላህ እርግጠኛ ነኝ አንቺ ስለ እስልምና ጠለቅ ብለሽ ስላልገባሽም ይሆን ቢገባሽ ኖሮ እንደዚህ አይደለም። በቃ ወገን ደግሞ ከፈቀደ አቅሙ ከፈቀደ ምንም ያገባሽ ነገር የለም። አንቺ ማስፈቀድም አይጠበቅበትም፣ ማማከርም አይጠበቅበትም ምንም ነገር። ግን ሆኖን ቀረ እዛ ጋር በሚዲያ ላይ ያኔ መቼም የሚደረገው ነገር ሚዲያ ላይ ስለሆነ በሚዲያ ላይ ስላልገሽ ነው እንጂ ሰይዱ አሁንም ቢያገብ ያችን ቢሆን አንቺ ቢሆን ምንም የሚያገባቸው ነገር የለም። የሚያገባቸው ምንድነው? እኩል ካኖራቸው ይህን ሁሉም ብታቂ ኖሮ ብታቂ ትረጃለሽ። የበለጠ እውቀቱ ቢኖርሽ ደግሞ እንደዚህ አይነበርም ለማለት እወዳለሁ። እና ይቅርብሽ። አልሐምዱሊላህ እኛ እስልምናችን ሰፊ ነው፣ በቃ ትልቅ ነው። አልሐምዱሊላህ ለሁሉም ነገር ማንም መበደል እንደሌለብን ሁሉም ነገር በየቦታ አስቀምጦታል። ስለዚህ አንቺም ከአሁን ወዲህ በቀለሽን እየወጣሽ ይመስለኛል። ካዩን በረኪናውን በቃ ገዝታ ታስቀምጥ። ይሄን ገዝታ ያስቀመጠች አንድ ቀን ዋጋ ያስከፍላታል። አንቺም ደግሞ እንደዚህ ወደዛ ወዘደዛ መሄዱ ልጆች የሆነ ነገር መሆን አለ፣ መታመም አለ፣ ስብሃንአላ የሆነ አደጋ ሊያጋጥም ይችላል። ስለዚህ በአንድ ቦታ ልጆችን ማሳደግ ይረገበኝ ለማለት ነው። አሁን ደግሞ ጭራሽም ድሬ ያቀመጣለሁ እያለች ነው ወይ ጉዳለ እና ወደ ድሬ ለመቀመጥ እያሰበች ነው። ሱመያ ድራማ አያልቅም። በቃ ትችያለሽ፣ ጎበዝ ነሽ። እና ሰይዱ መፈላልኩላት። ሰይዱም በቃ አላህ ብርታቱ ይስጥህ። እንግዲያውስ እሱም ደግሞ ልጆቼ ሳላገኝ እግሬ እስከሚላጥ ድረስ አላርፍም ብለዋል። በዛውም በቃ በሄደበትም ጥሩ ኸይር ስራ ነው እየሰራ ነበር። አሁን ባለፈው ያኔም ጥሩ ስራ እየሰራ ነው። ኸይር ስራ መስራት የራስ ነው እና
ብቻ ሁለታቸው ላይ የልህ ያለ ነገር በጣም ከባድ ነው። ሱመያም ኢንሻአላህ ለቀልብ ይስጥር ለማለት እወዳለሁ። ሰይዶም ደግሞ ተረጋግቶ እንደሚቀመጥ ኢንሻአላህ እርግጠኛ ነኝ እላችኋለሁ። ቤተሰብ ሁሉም ነገር ነገ ማለት የመሰለ ነገር የለም። እልህ ጥሩ አይደለም። እልህ መያዝ ጥሩ አይደለም እላችኋለሁ። ካዩም ተስተካከይ በረኪና ቢቀርብሽ አሁን ወደ ማርኬት የኔ ፋሪ ቅድም እያልኩ ነበር የበረኪና ፋብሪክ ከገዛሽ ነው እንጂ። ስለዚህ አብረሽና ሩታ ደግሞ ተጋብተው ያኔ ማዘን ልጅ እንደሚያሳድጉ እንደሚሰጥ ያኔ አብረሽን ልጅ ሁሉም እኔ እያለ ነው። ከተጋባን በኋላ እንወልዳለን እያለ ነው። እንግዲህ ውለዱ፣ ችግር የለም። አሁን ውለዱ፣ ተጋብታችሁ የለም። ዋናው ነገር ዋናው ጣጣው ጨርሳቸዋል። ዋናው ነገር ቤት የምታወቁ ነው እንጂ ካሁን ወዲህ ሽምግልን አባቱ ሰጣችሁ ማለት ነው። ስለዚህ አብረሽ ሁለት ትችላለህ፣ ችግር የለም። እኔም አሳድጋለሁ፣ እኔ ማለት ትሰጠኛለህ አብረሽን ልጅ ማለት ነው። እና ጋይስ የዛሬ ቪዲዮ ከወዳችሁት እንደነገርኳችሁ ላይክ አድርጉልኝ። መልካም ሰናይ ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።